ሰላም ጤና ይስጥልኝ። እንዴት ናችሁ? አይ ሰላም እግዚአብሔር ይመስገን። ትንሽ ዛሬ የመጣሁበት ምክንያት ትንሽ ላሳዝናችሁ ወይም ደግሞ አማርኛ ለማሰሙ ለኦሮሞ ልጆች ደግሞ ገራሲኛችሁ ቃፍለ ዱፊያ ሜ ገራ አከስ እንትን ጀቹ ያንዱን ኤርጋ ወይስ የሚደበሱ ዱፎይዳ ኤርጋ ሱን አማራ ከተንደበርሱን አቤ ኤርጋ ከና ሜ ነንጋፈት አማራ ገነማ አካተን ኤርጋን ሱን እቲን ደርቡ ካራ ገባባን አርጋመ ጅራ ወይነት ፈካታ ዮ ኤርጋን ሱን ደርቤ ጅራቴ አንስት ቆፈታ ሲንጎሬ ሰናን ጋራ ሆጅ kiyaade mancho naame walumatal Nora Jaime አልነገርሽው ማለት ነው ለወንድምየው ለወንድምና ነገርኩት ግን መነገር እኔ ምናሽ መሰለሽ ያው ነው ተብሎሽ ነገር አይፈለኩት መስሎኛል ይኸውልሽ አይሚ ስሚኝማ እኔ አሁን ላይቭ ገብቼ ነው ያለሁት ላይቭ ቪዲዮ ማለት ነው ቪዲዮ እየሰራው ነው እና እኔ እንትኑ አይደለም የሷ እንትኑ አይደለም ምናምን የተባበቀም ተፈልጓል ነገር አንድ እና ይሄ ነገር መጣው እና ለታ ማሸኘት አለባት አይደለም እና ሰዎቹ መንገር ፈርዋል ቆይሽ ትንሽ ቆይቼ ልደውልልሽ ትንሽ ቆይቼ ልደውልልሽ ቆይ እና ዛሬ ትንሽ ማስተላለፍ የምፈልገው መልእክት ማለት ነው ልጅቷ ፉጄራ ነው የምትሰራው ኢማራት ውስጥ ማለት ነው እና ልጅቷ ከመጣች አንድ ወርዋ ነው የመጣችው ከጓደኛዬ ጋር ነው ማለት ጓደኛ እዚህ ሳይሆን የሀገር ቤት ጓደኛዬ ናት እና ከመጣች አንድ ወር ሆኗታል ከአሰሪዎቿ ጋር ሳትስማማ ቀርታ ነገር ይመስለኛል በአንድ ወር ወደ መክተብ ይመልሷታል ከዛ ወደ መክተብ ሲመልሷት መክተብ ሳትደርስ እየሄዱበት ያለው መኪና ይነድና ሶስቱም ይቃጠላሉ ማለት ነው ሰውዬው ሴትየዋ እና እቺ ኢትዮጵያ ነው ማለት ነው የወሎ ልጅ ናት እና እስካሁን ድረስ ቤተሰብ ምንም ያውቀው ታምር የለም እና መክተብም አውቀዋል የመልሷ የመጣችበት መክተብ ማለት ነው መክተቡም ለቤተሰብ መናገር አይፈልግም እኔ ለምን እንደሆነ ምንም እንትን ሊለኝ አልቻለም እና አሁን ደግሞ ጓደኛዬ የእናትየው ቤት ነው የምትሰራው እቺ ደግሞ ነፍሷን የማርና ሟቿ አይደለም ጓደኛ የልጇ ቤት ነው የምትሰራው እቺ ሟቿ ደግሞ እናትየው ቤት ነው የምትሰራው እና ጠዋት ላይ ወንድሜ ነው ብላ የምታወራው ልጅ ነበረ እና ስልክ ስደውልለት ስልኩ ቢዚ ይላል እና ምንድነው እዚህ ፉጄራ ውስጥ ወይ እዚህ ኢማራት ውስጥ ያላችሁ ማለት ነው ወረቀት ያላችሁ ልጆች ልጅ መተባበር የምትችሏት ከሆነ እኔ ቁጥሯን ምናም ሼር ላድርግላችሁና ቢያንስ እንኳን ማለት ነው ማለት ያን ተቃጥላ ማስጋው ምንም ነገር እንደሌለ ነው ጓደኛ የምታወራኝ ማለት ነው
እና እኔ ለጓደኛዬ ልደውልላትና መተባበር የምትችሉ ወይም ደግሞ የመክተቧን ቦታ እንትን ማለት የምትችሉ ካላችሁ እንድትተባበሩልኝ ነው። እና መክተብም ሆነ ሰዎቹ ምናምን ነገር ማንም እንዲያውቁባቸው አልፈለጉም። ልጅቷ እዚህ ፉጄራ ነው ኢማራት ማለት ነው ዱባይ። ማለት ይቅርታ እኔ እንደዚህ አይነት መልእክት እኔ ሃይሚ ደውሎልኝ ልጆኔ ለስራ እንደፈለኩት ነገር ብቻ ነው ያልኩት። አንድ ኢትዮጵያኖች ፈልግና እኔ ላግኝና ለስራ ፈልግ ነው። አንድ ኢትዮጵያኖች ብቻ ፈልግ አልኩት። ሌላ ሀገር ዜጋ ነው ያሉት። ሌላ ሀገር ዜጋ ቋንቋ ማውራት በረበት ስለማ ዘጠኝ ሰዓት ምናምን ይመጡ ይህ ሰው በመጡ ሰዓት አገናኘኝ ያልኩት እኔ ልጁ ወንድምየውን እና ይኸው ሰሚ ለመደባበቅ ፈልገዋል። ስሟ ልጅቷ ዜኒ ትባላለች። የመክተቧን ስም ታውቂዋለሽ? መክተብ ስልኩ ቁጥሩ አለ። መክተብ አንድ መረብ እኮ ነው የመጣኝ። ቁጥሩን ራሱ ሊፈልግ የሌላ ሰው ቁጥር የመርቱ ቁጥር ሆነ። መክተብ ሰምተናል እና ያው የሚሆነውን ነገር እናደርጋለን። እስቲ እየተከታተልን ነው አሉ መክተብ እና እኔ አንበሩ ሴትዮዋ እኔ እንትኑ አይደለሁም ማለት ከፊሉ አይደለሁም ምናምን ነው አሉ ያለችው። ልጆች ናቸው እንግዲህ ወሬ ለወሬ አለ መዳቦች ሲሄዱ እኔ ግጥማ ምንም ነገር ያወሩ እኔ በሞቷንም ራሱ እዚህ ከመጣሁ በኋላ የሆነች ኢትዮጵያዊ ነው የነገረች እንጂ በቃ አድርገዋል። እና ሃይሚ እኔ ማርያም እኔ ምንም ምለው ነገር ጠፍቶኛል። እግዚአብሔርን እኔ ነው ብዙ ልጆች ላይቭ እየተመለከቱ ነው፣ ግን እኔ እንጃ ላይቭ ገብቼ ቪዲዮ እንትን እያልኩኝ ነው ያለው። ምንድነው ልጆች እያዩት ነው። ግን ማለት እኔ አሁን መክተብ ለምንድን ነው መናገር ያልፈለጉበት? ለምንድን ነው እንዲደበቅ የተፈለገው? ቢያንስ ሬሳዋ እንኳን ብለት ተናገሩ ምናምን እንደ መሰረቱ እንትና ሰኒ ራሱ ብትነግረኝ ከዛ ከኢትዮጵያ አንድ ሰው ማምጣት አለበት አሉ። ማለት የእሷን እንትን የሚያስተካክል ሰው መኖር አለበት ነው ያሉት። እነሱ ግን ዝም ነው ያሉት። ምኗ ይሄዳል ከአሁን በኋላ ይሁን አመዱ ለምን አይሄድም? ምኗ ይሄዳል? አይ አኬት አስዋደ የኪሱ ባላ ያለች እችን ነው የምትመስለው አሉ። እችን ነው የምትመስለው ምኗ ነው የሚሄደው እያሉ ነው ምቹ ሰው እዛ እኔ ጠየቋት። እንዳሁም ፒካፓ ትንሽ የተቃጠለችውን አሳይታን ነበር አንዷን ያን ወይ ወዴት ወይ ይሽጋለ ስለዚህ ማአራፋና አለ ማአራፋ ወይ እንት ማይቀርሽ ቢለት ማአራፋ እኔ ራሱ በራሱ በተማት ዛሬ እንደዚህ ራሱ እናገር የቻልኩት እኔ ራሱ አንቺ ኮንቲኮች እኮ ሰራተኛ ራሱ የለም ብታይላቸው ብታይ እኔ ራሱ ቀላል ማሸት አልያዙኝም ብታይ አዘን እንግዲህ ታውቂዋለሽ አንቺ በጣም እንትን ነው እንግዲህ እኔ እንደውም ለተወሰነ ቀን ራሱ እንትን ቢልሽ ነበረ እነሱ የተነጋገሩ እነዚህ ባንግላዴሽና አምጥተው እነሱ ለዛውም ትናንትና ሀገር ድረስ ተደባድበው ቀሩ አሉ። አልመጡም። እኔ ሄዳለሁ በማለት አሉ እና ምን ቪዲዮ ዜኒት ትባላለች። ስሟ ልጅቷ ዜኒት ነው የምትባለው። ዜኒት ዜና ማለት ነው። ዜኒትም ዜና እኔ አሁን ምንድን ነው የማደርገው? ማለት አሁን ልጆች ቪዲዮ ላይ እየተመለከቱ ነው። አሁን እኔ የልጅቷን ቁጥርና የመክተቡን እንትን ፖስት ላድርግ ወይ ማን የሚተባበሩ ሰዎች ካሉ የልጅቷን ፎቶ ፖስት ብታደርግ ይሻላል። እና ይህ ነገር እንደው ሰዎቹ እኔ ከፊል አይደለም ምናምን እያሉ ስለሆነ ኢትዮጵያኖች የምታረጉትን አርጉና ለቤተሰቦቿ መርዶን አርዱ። መርዶ እንዲያረዱ ማለት ነው። መርዶውን ንገሩና እቺ ልጅ
በምን አይነት ሁኔታ ሁሉን ነገር እንዲጠየቅላት ኢንሹራንስም እኮ አለው መሰረት ኢንሹራንስም አለው ኢንሹራንሱም እንትን እንዲባልላት እና ለቤተሰቦቼ ይጠቅማቸዋል። የገጠር ልጅ ነች ሄዳ ቤተሰብ ሌሌሉንጋል የገጠር ልጅ ምንም የሌላቸው ስታወራ የገጠር ልጅ እናቴየዋ እምየዋ እያለች ሲላቀሱ እኔ በዋትሳፕ ሲያወሩ ነው የሰማኋቸው። ልንገርሽ እኔ ብዙ እንኳን አልቀረብኩም ታውቂያለሽ፣ ብዙ መቅረብ ብቼ ነበረ። በቃ እሷ ስታወራ ይህንን የሰማሁት እኔ እናትየዋ ጋር ስትላቀስ ይሄ ነው እንግዲህ እና ኢንሹራንስም ስላለው ቤተሰቦቿም እንትን ይበሉ ይህን በማቀነባበር እኔ እንግዲህ ከምለው ግራ ግብት ለማን ላውራው ብዬ ነው። እና ልጆቹ የገጠር ልጆች ናቸው እዚህ አካባቢ ያሉት ሱጀራ ናቸው። ምንም የማያውቁ ልጆች ብታይ እና ለምን በፌስቡክ ለምን አይለቋቸውም? ለምን አስበስ ለምን አይገራ ለምን አታጋልጧቸው? ምናችን ለምን ወደ ሀገሯ እንትን እንዲላት አትደረግ ነው የሚባለው። ቢሮም እስካሁን የለም። እሺ ወያ የሚቆየ ሰማሽ ነው። ቢሮም እስካሁን ምንም ያለ ነገር የለም። ልጅቷ ያመጣቻት ልጅ አለ ወንድምዬው ከሌላ ታሳልፉ ራሱ ለቤተሰብ ምን ብለው እንደሚነግሩ አንቺ ትነግሪያለሽ ይሉኛል። እኔ ምን ብዬ ነው እስኪ ለቤተሰቦቿ የቤተሰቦቿ ቁጥር ላከልሽና አንቺ ቤት ነው አሁን የቤተሰብ ቁጥር አለ እኮ አንቺ ጋር የቤተሰብ ቁጥር አለ ልላክልሽ ወንድሟ ነው ልላክልሽና የቤተሰቦቿን ትነግሪያቸዋለሽ ወይ ብላ ነው የጠየቀችኝ። እንደዚህ የምነግራቸው ሬሳ ማሄድ ከሆነ አሁን አትገሩ አልኳቸው። ሬሳ ማሄድ ከሆነ ግን አርዷቸው አሁኑ ነው አልኳቸው። አሁን ከሄደ አሁኑ ነው አለ ስተኛ መናገር ፈራነ። ቢሮም ንገሩ ብለን ስንደውልላቸው ቢሮም ፈሩ። በቃ አይሚሽ በቃ ራስን ጠብቂ። አሁን እየደወለልኝ ነው መሰለኝ ዝጊው።